ከታህሳስ ወር አጋማሽ ጀምሮ የሰሜን አፍሪካዊቷ ሀገር ሞሮኮ 35ኛውን የአፍሪካ ዋንጫ እያስተናገደች ትገኛለች። ሞሮኮ የተሟላ ዝግጅት አድርጋ የአፍሪካ ዋንጫን ስታስተናግድ በ2030 ዓመተ ምህረት ከስፔንና ፖርቹጋል ጋር በመጣመር የምታስተናግደውን የዓለም ዋንጫ እንደ መሞከሪያ ጭምር ነው። ታዲያ ኢትዮጵያን ጨምሮ ሩዋንዳ፣ አንጎላ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ሴኔጋል በተናጠል እንዲሁም ማሊና ጊኒ ደግሞ በጣምራ ለማስተናገድ ጥያቄ ያቀረቡበት የ2028 የአፍሪካ ዋንጫን ማን ያስተናግድ ይሆን? ትላልቅ የስቴዲየሞችን ግንባታ በማከናወን ላይ ያለችውና ምንም የፊፋ ስታንዳርድ ያሟላ ስቴዲየም የሌላት ሀገራችን ኢትዮጵያ አነስተኛ ሆነው ስታንዳርዳቸውን የጠበቁ ስቴዲየሞች ያሏት ሩዋንዳ፣ እንደ አውሮፓውያን አቆጣጠር በ2010 የአፍሪካ ዋንጫን ያስተናገደችው አንጎላ፣ በኢንፍራስትራክቸር ዝርጋታ ብዙም ያልሰራችው ዲአርሲ፣ ትኩረታን በ2032 የአፍሪካ ዋንጫ ዝግጅት ላይ ያደረገችው ሴኔጋል ወይንስ በጥምረት የሚያስተናግዱት ማሊና ጊኒ? የተብራራ መልስ ይዘን መጥተናል። ተከታተሉ። Do you miss me at all? ሀገራችን ኢትዮጵያ እንደ ዛሬው በተሳታፊ ብዛት ባልነበረበትና የአፍሪካ ዋንጫን ለማስተናገድ መስፈርቶች ባልበዙበት ሁኔታ እንደ አውሮፓውያን አቆጣጠር በ1962 4 ሀገራት ብቻ ማለትም ኢትዮጵያ፣ ግብፅ፣ ሱዳንና ኡጋንዳ ብቻ የተሳተፉበትን የአፍሪካ ዋንጫን ማስተናገዷ ይታወቃል። አሁን ደግሞ ከዓመታት ጥበቃ በኋላ በ2028 የአፍሪካ ዋንጫን ለማስተናገድ ጥያቄ አቅርባለች። ታዲያ ኢትዮጵያ ይህን የአፍሪካ ዋንጫ ለማስተናገድ ሌሎች ተፎካካሪ ሀገራትን ቀድማ የአፍሪካን እግር ኳስ ፌዴሬሽን አሳምና መመረጥ አለባት። የ2028ቱን የአፍሪካ ዋንጫ ለማስተናገድ ከኢትዮጵያ ውጪ ሩዋንዳ፣ አንጎላ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ሴኔጋል በተናጠል፣ ማሊና ጊኒ በጣምራ ለማዘጋጀት ጥያቄ አቅርበዋል። ኢትዮጵያ ውድድሩን ለማዘጋጀት ከዚህ ቀደም ግንባታቸው የተጀመሩ ግዙፍ ስታዲየሞችን አጠናቃ ለስራ ብቁ ማድረግ የሚጠበቅባት ሲሆን እስካሁን አንዱም ስታዲየም የፊፋን ስታንዳርድ አለማሟላቱ እንቅፋት እንዳይሆንባት ያሰጋል። እዚህ ላይ የአፍሪካ ዋንጫን ለማስተናገድ የአፍሪካ እግር ኳስ ፌዴሬሽን ያስቀመጠውን ስታንዳርድ ምን እንደሆነ በዝርዝር ማየት ያስፈልጋል። የአፍሪካ ዋንጫን ለማስተናገድ ካፍ ከ4 እስከ 6 ስቴዲየሞች መኖርን እንደ መስፈርት የሚያስቀምጥ ሲሆን የመክፈቻና የመዝጊያ ጨዋታዎች የሚካሄዱበት ከ40,000 እስከ 60,000 ተመልካች የሚይዙ ስታዲየሞች፣ ጥሎ ማለፍ ጨዋታዎች የሚካሄዱበት ከ30,000 ተመልካች በላይ የሚይዝ ስቴዲየም፣ የምድብ ጨዋታዎችን ደግሞ 20,000 ተመልካች የሚይዝ አቅም ያላቸው ስቴዲየሞችን ማሟላት የግድ ይላል። የስቴዲየሞቹ መቀመጫ ለእያንዳንዱ ተመልካች የተለየ ለብቻው የሆነ ከፕላስቲክ ወይም ከሌላ ማቴሪያል መሰራት እንዳለበት መስፈርቱ ያስቀምጣል። ከዚህ ውጪ ለቪአይፒ እና ለቪቪአይፒ የተለየ መቀመጫዎች ማዘጋጀትም እንደ ግዴታ ተቀምጧል። የመጫወቻ ሜዳው ከተፈጥሮ ሳር ወይም ከፍተኛ ጥራት ካለው ሃይብሪድ ሳር የተሰራ ሆኖ የፊፋ ስታንዳርድ ያሟላ መሆን ሲኖርበት የተሟላ የፍሳሽ ማስወገጃ ኖሮት ውሃ የማይቋጥርና የማይጨቀይ መሆን አለበት። ስታዲየሙ ከዚህ ውጪ በማንኛውም ሰዓት አገልግሎት እንዲሰጥ በትንሹ 1200 ለክስ ኃይል ያላቸው ፍለድ ላይት ፓውዛዎች እንዲሁም ትላልቅ ስክሪኖችና ተጠባባቂ ጄኔሬተሮች ሊኖሩት ይገባል። ውድድሩን ለሚያስተላልፉ ጋዜጠኞች የተሟላ የኤሌክትሪክ ኔትወርክ የተገጠመላቸው ዲስኮች ሊኖሩ የሚገባ ሲሆን ጋዜጣዊ መግለጫ ለመስጠት የሚያስችሉ በትንሹ 50 ተወካዮችን የሚያስተናግድ ጋዜጣዊ መግለጫ መስጫ ክፍል ያካተተ መሆን አለበት። ለካሜራ ቀረጻ ምቹ የሆኑ ቦታዎች፣ የቫር ኦፕሬሽን ኤሪያም ስታዲየሙ ሊኖረው ይገባል። ለተጫዋቾች የተሟላ የልብስ መቀየሪያ፣ የመታጠቢያና ማሳጅ የማድረጊያ ክፍሎች እንዲሁም የመጀመሪያ ሕክምና እርዳታ መስጫ ክፍል ስቴዲየሙ ሊያሟላ ይገባዋል።
ተመልካቾች አደጋ ቢያጋጥማቸው የመጀመሪያ እርዳታ የሚያገኙበት ክፍሎች፣ አካል ጉዳተኞችን ጨምሮ ለእንቅስቃሴ ምቹ የሆኑ መተላለፊያዎች፣ በድንገት ከስታዲየሞቹ መውጣት አስገዳጅ ሁኔታ ቢፈጠር በ8 ደቂቃ ውስጥ ሁሉም ተመልካች ጉዳት ሳይደርስበት መውጣት የሚያስችሉ መውጫዎች ስታዲየሞቹ ሊኖራቸው የሚገባ ሲሆን ለክራውድ ማኔጅመንት ምቹ የሆኑ የካሜራና ሌሎች የቴክኖሎጂ መሳሪያዎችም የተገጠሙለት መሆን አለበት። በስታዲየሙ አካባቢ በቂ የመኪና ማቆሚያ፣ ተጫዋቾች የሚገለገሉባቸው የመለማመጃ ቦታዎች፣ ከ4 እስከ 5 ኮከብ ሆቴል፣ ባለ 5 ደረጃ ወይም ሌቭል 5 ሆስፒታል፣ የተሳለጠ የአየርና የየብስ ትራንስፖርት፣ በቂ የእንግዳ ማረፊያዎችና ሌሎችም በስታዲየሙ ዙሪያ ሊኖሩ ይገባቸዋል። የአፍሪካ ዋንጫን ለማስተናገድ የሀገሩ መንግስት ሊሰጥ የተዘጋጀው ድጋፍ ወሳኝ ሲሆን ይህም የታክስ ቅነሳን፣ የተቀላጠፈ የቪዛ አሰጣጥና የደህንነትና ሴኩሪቲ ስራዎች በመንግስት የተሟላ ድጋፍ ሊደረግባቸው ይገባል። ታዲያ እነዚህን ከላይ የተዘረዘሩትን መስፈርቶች አሟልቶ በካፍ ለመመረጥ መጀመሪያ ዲክላሬሽን ኦፍ ኢንተረስት ወይም የማዘጋጀት ፍላጎት እንዳላቸው ሀገራት መግለጽ ይኖርባቸዋል። በዚህም መሰረት ሀገራችን ኢትዮጵያ ይህንን በማድረግ የቀደማት ሀገር የለም። ሌሎች ተፎካካሪ ሀገራት ይሆናሉ ተብሎ የሚጠበቁት ምንም እንኳን ፍላጎታቸውን ከዚህ ቀደም ያስገቡ ቢሆንም ካፍ በየ2 ዓመቱ የነበረውን መርሃ ግብር ወደ 4 ዓመት ፎርማቱን ከቀየረ በኋላ በድጋሚ ሀገራቱ ፍላጎታቸውን እንዲያስገቡ የተጠየቁ ሲሆን እስካሁን ኢትዮጵያ ይህን በማድረግ ግንባር ቀደም ሆናለች። ዲክላሬሽን ኦፍ ኢንተረስት የማስገቢያው ጊዜ እስከ ጃንዋሪ 26 2026 ድረስ ስለሆነ በመግቢያችን ላይ የጠቀስናቸው ከዚህ በፊት ፍላጎታቸውን የገለጹ ሀገራት አሁንም በውድድሩ እንደሚሳተፉ ይጠበቃል። ለመሆኑ የተፎካካሪዎቻችን ዝግጅት ምን ያህል ነው? እኛስ ምን ጥሩ ጎን አለን? ምንስ ብናሻሽል በካፍ ተመራጭ ሊያደርገን ይችላል የሚለውን ለማየት እንሞክር። ሩዋንዳ ከዚህ ቀደም ይህንን ውድድር አዘጋጅታ አታውቅም። ለዚህም ይመስላል ከፕሬዝዳንቷ ፖል ካጋሚ ጀምሮ ከፍተኛ የመንግስት ድጋፍ ይዛ ነው ወደዚህ ውድድር የገባችው። ምንም እንኳን በሀገሪቱ ትልቁ ስታዲየም አማሆሮ የሚባለው 45000 ተመልካች የማስተናገድ አቅም ያለው ዘመናዊ ስታዲየም ዋነኛ ቢሆንም ሌሎች ስታዲየሞቿ ዝቅተኛ አቅም ያላቸው መሆናቸው ማለትም ኪጋሊ ፔሌ ስታዲየም 22000 ተመልካች፣ ስታድ ሁዬ ስታዲየም ደግሞ 20000 ተመልካች ብቻ የማስተናገድ አቅም መኖሩ፣ ሌሎች ስታዲየሞች ግን ከ10000 የሚበልጥ ተመልካች አለማስተናገዳቸው እንቅፋት ሊሆንባት ይችላል። ከዚህ ውጭ ግን ዋነኛ ስታዲየሟ አማሆሮ እጅግ ዘመናዊ ከመሆኑ የተነሳ ስደተኛው ብሔራዊ ቡድናችን ሳይቀር ልክ እንደ ሜዳው ሲጠቀምበት እንደነበረ ማንሳቱ በቂ ሆኖ እናገኘዋለን። ሩዋንዳ የስታዲየሞቿን ተመልካች የማስተናገድ ብቃት ለማሳደግ ብዙ ስራ ይጠበቅባታል። ከዚህ ውጭ ግን በኢንፍራስትራክቸር፣ በቴክኖሎጂ፣ በትራንስፖርትና ሌሎች መስፈርቶች ቀድማ የቤት ስራዋን ሰርታለች ሊባል ይችላል። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በአፍሪካ ብዙ ተመልካች በማስተናገድ ቀዳሚ የሆነውንና በአንድ ጊዜ 80000 ተመልካቾችን የሚይዘውን ስታድ ዴስ ማርተርስ ጨምሮ 18000 ተመልካች የሚይዘውን ስታድ ቲፒ ማዜምቤ እና 20000 ተመልካች የሚይዘውን ስታድ ፍሬዴሪክ ኪባሳ ማሊባ የመሳሰሉትን የካፍና የፊፋ ስታንዳርድን ያሟሉ ስቴዲየሞች ቢኖሯትም ሌሎች የኢንፍራስትራክቸር፣ የትራንስፖርት፣ የቴክኖሎጂና ዋነኛ የሆነውን የሴኩሪቲ ጉድለቶች መኖራቸው ተመራጭነቷን ጥያቄ ውስጥ ይከተዋል። አንጎላ በ2010 የአፍሪካ ዋንጫን ያስተናገደችባቸውን ስታዲየሞች አዳድሳ መቅረብ ብቻ የሚጠበቅባት ሲሆን ሴኔጋል ደግሞ ከ2028 ይልቅ የ2032 የአፍሪካ ዋንጫን የማስተናገድ ፍላጎት ስላላት ጠንካራ ተፎካካሪ ትሆናለች ተብሎ አይጠበቅም። ታዲያ ሌሎች ሀገራት በዚህ ሁኔታ ላይ ካሉ ሀገራችን ኢትዮጵያስ በምን ሁኔታ ላይ ነው ያለችው? በካፍ መስፈርቶች አንዱ የሆነውን የመንግስት ድጋፍን በተመለከተ ከጠቅላይ ሚኒስትሩ ጀምሮ ኢትዮጵያ ይህንን ውድድር እንድታስተናግድ
ከፍተኛ ፍላጎትና መነሳሳት እንዳለ ይታወቃል። እንደ ክፍተት ሊታይ የሚችለው የፊፋን ስታንዳርድ ያሟላ ስታዲየሞች አለመኖራቸው ዋነኛ ሲሆን አደይ አበባ ስታዲየም በዚህ ሰዓት በከፍተኛ የግንባታ እንቅስቃሴ ውስጥ መሆኑና በዚህ ዓመት ይጠናቀቃል ተብሎ መታቀዱ ተስፋ ሰጪ ሲሆን ይህ ስታዲየም ከተጠናቀቀ 62000 ተመልካቾች በመያዝ የመክፈቻና የመዝጊያ ጨዋታዎች ለማስተናገድ ምቹ እንደሚሆን ይታሰባል። በተመሳሳይ ከዚህ ቀደም የፊፋ ስታንዳርድን ማሟላት ያቃተው 52000 ተመልካቾች የሚያስተናግደው ባህር ዳር ዓለም አቀፍ ስታዲየም የማጠናቀቂያና የማሟያ ስራዎች ተሰርተውለት በዚህ ዓመት ለመጠናቀቅ መታቀዱ የጥሎ ማለፍ ጨዋታዎችን ለማስተናገድ ብቁ ያደርገዋል። ከዚህ ውጪ አቃቂ ቃሊቲ ስታዲየም 20000 ተመልካቾችን በመያዝ የምድብ ጨዋታዎችን ለማከናወን የማጠናቀቂያ ስራዎች እየተሰሩለት ነው። እነዚህ ከላይ የተጠቀሱት እንዳሉ ሆነው 60000 ተመልካቾች የሚይዘው የትግራይ ስታዲየም፣ 40000 ተመልካቾች የሚይዘው የሐዋሳ ከነማ ስታዲየም፣ 20000 ተመልካቾች የሚይዘው የአዲስ አበባ ይድነቃቸው ተሰማ ስታዲየም፣ 18000 ተመልካቾች የሚይዘው የድሬዳዋ ስታዲየም፣ 30000 ተመልካቾች የሚይዘው የጋምቤላ ስታዲየም፣ 25000 ተመልካቾች የሚይዙት የወላይታና ወልዲያ ስታዲየሞችና ሌሎች በክልል ዩኒቨርሲቲዎች ውስጥ ያሉ ስታዲየሞች ግንባታቸው ቢጠናቀቅ እንኳን የአፍሪካ ዋንጫን ሌሎች ውድድሮችን የማስተናገድ አቅም ሊፈጥር ይችላል። በተለይ ዋነኛ ክፍተታችን የሆነውን የፊፋን ስታንዳርድ የማሟላት ችግሮቻችንን ግን ትኩረት መስጠት የግድ ይላል። ፊፋ እንደ መርህ ስሞል በት ኢፊሸንት የሚለውን ስለሚከተል ጥራትና ስታንዳርድን ማሟላት ላይ አተኩሮ መስራት በጣም አስፈላጊ ሆኖ እናገኘዋለን። ውድ የቻናላችን ተከታታዮች በቪዲዮ ላይ ያላችሁን አስተያየት አስቀምጡልን። ቪዲዮውን ላይክ፣ ቻናላችን ሰብስክራይብ ማድረግ እንዳትረሱ እያስታወስኩኝ ተሰናበትኩኝ።